የሙሽራዋ የመሆይ አለምነሽ ታሪክ ለ16 ዓመት ያክል ባለቤታቸው ሞቻለሁ ብሎ አስነገረ። ታሪኩን ስትሰሙት እጅግ ልባችሁን እንስፍስፍ አድርጎ ያንጠለጥለዋል። የ23 ዓመቷ እጸገነት የቤተሰቦቿን ታሪክ ወጥታ ካጋራች በኋላ ብዙዎች ተደንቀዋል። እንዲህም አለ እንዴ በማለት ተደመዋል። ይህ ታሪክ ደግሞ በልጃቸው ላይ ተደገመ። አላወከኝም ነው አልኳለች ነው ምናምን ነገር ሲላት እኔ እኮ አለምነሽ ነኝ፣ ሚስትህ እኮ ነኝ፣ ባለቤትህ እኮ ነኝ። የሆነ ኃጢአት ባልሰራ ወይ የሆነ ነገር ባላስቀይምህ ሙቻለሁ ብለህ ራስህን ደብቀህ ይሄን ያክል አትኖርም። ከሞት በላይ የሆነ ኃጢአት ሰርቼብህ ነው መሰለኝ ይቅር በለኝ ምናምን ብላ እግሩ ስር ወደቀች ማለት ነው። ሐሙስ ማታ 2 ሰዓት ላይ አጋርቼ ነበረ እና ብዙ ሰዎች በውስጥም እየደወላችሁ ኢንቦክስ እያረጋችሁ አይዞሽ ጠንካራ ሴት ነሽ፣ ጎበዝ ነሽ፣ ጀግና ነሽ ብላችሁኛል። በጣም አመሰግናለሁ። እውነት የወገኖቼ ለቅሶና እንባ እኔን አስነሳኝ ያለው ወንድማችን እፎይ በዘመዴ ቲቪ ላይ ቀርቦ ያጋራው ታሪክ ለብዙዎች ትምህርት የሚሆን ነገር ነው። እሱንም እንከታተላለን። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 ላይ የቅዱስ ጳውሎስ መልእክት የጌታን ጽዋና የአጋንንትን ጽዋ በአንድ ላይ አጠጡ ያለውን ጥቅስ መምህር ዘሪሁን ያላውዱ ተርጉሞታል። በርካታ ስህተቶችንም እየሰራ ይገኛል። የተስተካከለውን ትምህርትም ሊቃውንቱ ያስተማሩትን ትምህርትም እንከታተላለን። አባ ማቲያስ የሚባል ሰው አላውቅም። እኔ እሳቸውን ጾታ ቀይሬም ባወራ አንቺ ብላቸው የሚገልጻቸው አይመስልም። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 21 ላይ የጌታን ጽዋና የአጋንንትን ጽዋ በአንድ ላይ ለምን ትጠጣላችሁ? ጠረጴዛ የሚበለው ወንበር የሚበለው ምን የሚበለው ታቦትን ግን አይደለም። እዚህ ጋር የአጋንንትን ጽዋና የጌታ ፕሮቴስታንቶች በፓስተሮቻቸው ተበጣጥሰን እያለቅን ነው የሚል መልእክት እያስተላለፉ ይገኛሉ። ተበጣጥሰን እንደ አሜባትል ማለት ነው። እነዚህንና ያስተምሩናል ይገስጡናል ያልኳቸው እንግዲህ ሲቀርብ ያለው ሰላም በዓለም ዙሪያ የምትገኙ ውድ ኦርቶዶክሲያን እንደምን አላችሁ? ይህ ቪዲዮ ደርሷችሁ እየተከታተላችሁ ከሆነ ቪዲዮውን ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ ለተወዳጅ ክርስቲያናዊት ወንድሞቻችን አድርሱልኝ። ቀጥታ ወደ ቪዲዮቹ እንሄዳለን። እኮ እንደ ኦርቶዶክሶች ኃይለኛና ጀግና ለዚህ ምድር የሚገዛ የሌለ የሚመስለኝ በቃ ኃይለኛ ሰው የለም ነበር ማለት ነውና ለኦርቶዶክሶች ያለኝ አመለካከት ወላሂ ላዚም የተቀየረውና አንጀቴን በቃ ብልት ያደረጉኝ ያስለቀሱኝ መቼ መሰላችሁ? ይሄን ሲሰሙ የሚሰማቸውን ስሜት አላህ ነው የሚያውቀውና ጸሎቲው መዝሙር ብቻ አላቀም ወደ ማታ ላይ ነው ይሄን መዝሙራቸውን የሰማሁት ማለት ነው። እና ምን ይላል መዝሙሩ? በቃ እኔ ነኝ ያለ ጀግና እኮ ነው፣ ባለሀብት ነው፣ ቤት አቁሞ ይሄ ንቅሳት ያለው በቃ መንደር ውስጥ የሚያስጨንቅ ይሄ መንደር ውስጥ ማትሰማ ምናምን ነገር እኮ በቃ ኃይለኛ ሴት ኃይለኛ ወንድ እኮ ናቸው የምላችሁ። ምን ሲሉ ሰማዋቸው በተክርስቲያናቸው ላይ እንደ ቸርነት አቤቱ ማረን፣ አቤቱ ማረን ከዛ ክፉ ኃጢአት እንዳይሆን አድርገን አላሉ። በቃ ወላሂ ላዚም በቃ ንዝሩ ይለኝ በቃ ይሄን ነገራቸው ሲሰማና እኔ ደግሞ ወደ ራሴ ሃይማኖት ቀይሬ ደግሞ የምሰማው ቦታ ደግሞ የበለጠ ምንድነው ከፊት ወድቄ ስለምናንተ ስማጽና ወላሂ ላዚም እኔ ኦርቶዶክስ ወላሂ ላዚም ነው እነሱ ይሄንን መዝሙራቸውን ሲሰሙት እንዴት እንደሚያለቅሱ እንዴት እንደሚያነቡ ምናምን አላውቅም ግን በቃ ከፊት ወድቄ ስለምናንተን ስማጽናንተን ሲሉ እጅግ በጣም አንጀቴ ነው የሚበሉኝ። ወላሂ ላዚም ነው የምላችሁ። ከሊፋ ጃግኒ በሌላ ቪዲዮ እስከመጣበት ላይክ፣ ሼር፣ ፎሎ ማድረግ እንዳይረሳ። ወንድማችንን ዝማሬ መላእክት ያሰማልን፣ ቸሩ እግዚአብሔር ወደ ቤቱ ይመልስልን። ይህ ወንድማችን እንደዚህ ከጣረ ክርስቶስ ራሱ ይገልጥለታል። በዙሪያው ያለን ሰዎች ደግሞ ትንሽ ብንረዳው ከነበተሰቦቹ ወደ ክርስትና ዓለም ወደሚደንባት ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ይቀላቀላል ብለን እናምናለን። በጎኑ ያላችሁ ሰዎች የምትሰሙ ከሆነ እርዱት።
ስለ አባታችን ስለ አባ ገብረ ኪዳን ይህ ቢነገርላቸው ተዋል እንጂ አያንስባቸው። ወንድማችን እንደዚህ ገልጿቸዋል። እስኪ እንስማው። እኚህ ከጀርባ የምታያቸው አባት ርዕሰ ሊቃውንት አባ ገብረ ኪዳን ይባላሉ። ሊቅ ናቸው። የቤተ ክርስቲያናችን ሊቅ ናቸው እና እኔ በግሌ የእሳቸው ስብከት ህይወቴን ቀይሮታል። የእሳቸው ትምህርት ህይወቴን ቀይሮታል። አንደኛ ስትሉልኝ ርዕሰ ሊቃውንት አባ ገብረ ኪዳን እጅግ እወዶታለሁ። አባቴ በረከቶ ይደርብኝ፣ ቡራኬው ይድረሰኝ አባቴ በሉልኝ። ሁለተኛ እንደው እርሶን አግኝቼ መስቀሉን መሳለም ስለምፈልግ እባኮትን አመቻቹልኝ፣ ወደ እርሱ መምጣት ፈልጋለሁ። እርሶ ያሉበት ገዳም መምጣት ፈልጋለሁ አባቴ በሉልኝ። እርግጥ እኔም ብፈልጋቸው አገኛቸዋለሁ፣ ግን እንደው እናንተም እስኪ ንገሩልኝ። እጅግ በጣም የበቁ አባት ናቸው። በጣም የሚገርሙ አባት ናቸው። እድሜ እንኳን ብዙም አንበላለጥም፣ እኩያ ብንሆን ነው። እንደው ግን እኔ ቀንጭሬ ስቀር እሳቸው ግን ብራዘር ላይ ናቸው። አሁን እርሶ ጋር መድረስ እኔ አልችልም፣ ተስፋ ቆርጬ ትቼዋለሁ። እንደው አነበብኩ እርሶ ጋር መድረስ አይደለም ጫፎ ላይ መድረስ ራሱ አይቻልም። አባታችን በጣም ነው የምንወዶት፣ በጣም ነው የምናከብሮት። እውነትም አባት እርሶ ኖት በቃ። እና ባካችሁ እስኪ ንገሩልኝ ርዕሰ ሊቃውንትን እንዴት እንደምወዳቸው። ነፍሴ ነች የምትወዱት። በቃ የእርሶን ትምህርት ስሰማ ነው እንቅልፍ ራሱ የሚወስደኝ። የእርሶን ትምህርት እየሰማው ነው እንቅልፍ ራሱ አንዳንዴ እምቢ ይለኛል እና ከፈት አድርጌ እርሶን ገና ትምህርቱን ግማሽ ስደርስ ተኝቻለሁ። በቃ አይገርምም? እና አባታችን በረከቱ ይደርብን፣ እግዚአብሔር ያክብርልኝ አባቴ። ይሄ ለማለት ነው። ኮፒ ሊንክ አድርጉልኝ እንዲደርሳቸው ለሳቸው። ወንድማችንን እናመሰግናለን። ሁላችንም ክርስቲያኖች የአባታችን የአባ ገብረ ኪዳንን ትምህርቶች በመከታተል ህይወታችንን እንድንቀይርና ክርስቶስን እንድንወርስ ያድርገን። እናመሰግናለን። የሁለቱ ባለታሪኮች አጠር አድርጌ ካቀርብላችሁ እንደዚህ ነው። ሁለቱም ከክፍለ ሀገር ወደ አዲስ አበባ መጥተው ፈረንሳይ ለጋሲዮን አካባቢ መኖር ይጀምራሉ። ታዲያ እየኖሩ ባለበት ሰዓት ለ2 ዓመት ያክል ልጅ አላገኙም ነበረ። ወይዘሮ አለምነሽ በእምነታቸው እጅግ ጠንካራና የቤተ ክርስቲያን ሰው ነበሩ፣ ይጸልዩም ነበረ። በዚህን ወቅት ታዲያ ኑሯቸውን ለማሻሻል አቶ ብርሃኔ በረሃ ሄጄ መስራት አለብኝ ብለው ይወስናሉ። በውሳኔያቸውም ወይዘሮ አለምነሽ ግድ ስለሆነባቸው ይስማማሉ። ከበረሃ ሆነው በጎረቤት ስልክ ይደውሉላቸው ነበር። ለጓደኛቸውም መልእክት በአካል ይልኩላቸው እንደነበረም ተናግረዋል። ታዲያ ከ7 ወር ቆይታ በኋላ ወይዘሮ አለምነሽ ያማቸውና ወደ ሆስፒታል ሲሄዱ ባለጽንስና ባለልጅ እንደሆኑ ይናገራቸዋል። ይህ በእንዲህ እንዳለ ታዲያ አንድ ዱብዳ ነገር ይመጣባቸዋል። ከዛው ከበረሃ እንዳሉ አቶ ብርሃኔ እንደሞቱ ያ መልእክት ያስተላልፍላቸው የነበረ ጓደኛ ይነግራቸዋል። እዛው የተቀበሩበትም ምክንያት በወረርሽኝ ስለታመሙና ወረርሽኙ ወደ ሕዝብ እንዳይተላለፍ ተብሎ በዛው እንደተቀበሩ ይነገራቸዋል። የዚህን ሰዓት ታዲያ ወይዘሮ አለምነሽ በጣም ይደነግጣሉ፣ ልባቸውም ይሰበራል። ከዛ በኋላ እጸገነትን የማሳደጉ ነገር በሳቸው ላይ ይጫንባቸዋል። መከራቸውን አይተው ለ16 ዓመት ካሳደጉ በኋላ ለስራ ለመቀጠር ብለው ወደ ኢትዮጵያ ፖስታ ይሄዳሉ። በሄዱበት አጋጣሚም የልጃቸውን አባት ብርሃኔን ማናጀር ሆነው እዛ ፖስታ ቤት ያገኟቸዋል። የዚህ ጊዜ ነው ልባቸው የተሰበረው የወይዘሮ አለምነሽ። የሆነ ኃጢአት ባልሰራ ወይ የሆነ ነገር ባላስቀይምህ ሙቻለሁ ብለህ ራስህን ደብቀህ ይሄን ያክል አትኖርም። ከሞት በላይ የሆነ ኃጢአት ሰርቼብህ ነው መሰለኝ ይቅር በለኝ ምናምን ብላ እግሩ ስር ወደቀች ማለት ነው። እግሩ ስር ወድቃ እንደዛ አለችውና አነሳት ምናምን አስቀመጣት። ቁጭ ብሎ በጣም አየኝ አለች።
እና እኔ በቃ ዝም ብዬ ነው የማለቅሰው፣ ማውራት አቃተኝ አለችና ያየኛል አለች። በጣም አየኝና እስከ ዛሬ የት ነበርሽ አለችኝ አለች። እንዴ አንተ ነው እኮ የጠፋኝ የሞትከው አንተ ሙታል ብዬ እኮ ነው ብላ መላጧን አሳየችው ማለት ነው። ፀጉሯን ሻሿን አውልቃ አሳየችው። አንተ ሙታል ብዬ እኮ ነው እንደዚህ ጥቁር ለብሼ ያለሁት እስካሁን ድረስ። አንተ ሙታል ብዬ እኮ ነው ቆርቤ ያለሁት እስካሁን ድረስ። ምን በድዬ ነው እባክህ ይቅር በለኝ ምናምን ስትለው ማለት ነው። አሁን ተረጋግተሽ አዳምጪኝ። ህይወቴን ልትበጠብጪ ነው የመጣሽውና ቀስ ብለሽ በመጣግሽ ውጪ ተመልሰሽ እዚህ ቢሮ እንዳትመጪ አላት። ውጪ? አዎ ተመልሰሽ እዚህ ቢሮ እንዳትመጪ ሲላት፣ ይሄንንም እኔ ስራ ፍለጋ ነው የመጣሁት አንተን አገኘሃለሁ አስቤ አይደለም የመጣሁት። ልጅ እኮ አለች አባቷ እንደሞተ እድሜን እኮ ነው እየሰማች ያደገች ልጅ አለች ሲላት ስትለው፣ የምን ልጅ ነው የምታወሪው? ከኔ ጋር እያለሽ እኮ ልጅ የለሽም በቅሎ ነሽ አላት። መውለዳችን የነበረው ነው። አሁን የምን ልጅ ነው የምታወሪኝ? ህይወቴን ለመበጥበጥ ነው የመጣሽው ውጪ ምናምን አላት። ከዛ ህይወቴን ለመበጥበጥ ነው የመጣሽው ውጪ ምናምን እያላት ማን መጣ? ጓደኛው መጣ። አንድ አይነት ባጅ ነው ያደረጉት። ጓደኛው ማለት ያ ሙቷል ብሎ ያረዳት ማለት ነው። እና አብረው ነው የሚሰሩት። መጣ ጓደኛው ማለት ነው። ጓደኛው መጣ እንዴ አንተ ምናምን። ከዛ ሲያየኝ ጓደኛው ዞር ብሎ በቃ ማልቀስ ጀመራለች። ጓደኛው ማለት ነው በቃ ማልቀስ ጀመረ። አፉን ይዞ በቃ ማልቀስ ጀመረ። አስወጣልኝ ምናምን አለው ጓደኛውን ማለት ነው። አስወጣልኝ የባለቤቴ መምጫ ሰዓት ነው። አስወጣት የባለቤቴ መምጫ ሰዓት ነው። አስወጣልኝ። ጭራሽ አግብተሃል? እኔ እንደዚህ ብዬ እየኖርኩኝ ምን አድርጌ ነው ንገረኝ። የልጄ አባት እኮ ነህ ብርሃኔ አይደለህም ወይ ብሎ ቢማጸኗቸውም እባክሽ ውጭልኝ፣ አንቺ እንዴት አድርገሽ ነው ይህን ስራ የምትሰሪው አላቅሽም ብሎም ያባርራቸዋል። በዚህ ሰዓት ነው የእሳቸው ልብ የተሰበረው። ከዛ በኋላ ወይዘሮ አለምነሽም ይቻለም በቃች ብለው ልጃቸውን ጎንደር ካስቀመጡ በኋላ ወደ መንኩስና ዝቋላ ይገባል። ታዲያ በእሳቸው ላይ ብቻ አላቆመም። ልጃቸውም ብዙ መከራን አሳልፋለች። በጓደኛዋ ተከድታለች። ለጓደኛዋ ስትል ራሷን እስከማጥፋትም ደረጃ ደርሳለች። ጓደኛዋም በቃ ግራ ገባኝ። ከዛ ጠዋት ደወልኩለት። ከዛ አንተ እንዴት እንደዚህ ምናምን አልኩት። ጆሮ ላይ ዘጋው፣ አልመለሰልኝም። ጆሮ ላይ ዘጋብኝ። ከዛ ጎረቤት ሄድኩኝ። መሰላል ለመንኩኝ ራሴን ላጠፋ ማለት ነው። ከዛ ጎረቤት ቤት ሄድኩኝ። መሰላል ጠየቅኳቸው፣ ሰጡኝ። ከዛ መሰላል ፊቴ አይኔ ምናምን አብጧል፣ ያለቀስኩበት ምናምን። ለምንሽ ነው ሲሉኝ በዘዘፍ ያልሰቅል ነው ለትሪ ምናምን ስቃይ ነው ብያቸዋለሁ። ለትሪ በቁመቷ ልክ አሰቅልም እንዴ ምናምን ይባባላሉ። ስመጣ አረ ፊቷ ልክ አይደለም ይቺ ልጅ የሆነ ነገሩን እንዳይሆን ይግባባል። እሱ እዛ ደውለው ነገሩት። አረ ሂዱ ወይ ያዟት ወይ ለፖሊስ ደውሉ ምናምን ነገር አለ እና እዛው አካባቢ ነበረ መሰለኝ። በፍጥነት ነው የመጣው። በፍጥነት መጡ ምናምን። እኔ ወጣሁ ምናምን ገመዴን ምናምን እንትን እያልኩኝ ጣሪያው ጋር ሰቀልኩ ገመዴን ምናምን። ከዛ ውሃ የተደፋ ምናምን ነበር። ወደ ላይ ብሎኝም ነበረ ማታ ስመለስ። ከዛ አሞኝ ነበር እና የዛ ምናምን እዛ ላይ ነበር ያደረኩት መሰላሉ። ለካ መሰላሉ ተንጋዶ ጥሎኛል እና ራሴን አላውቅም። መሰላሉ አንሸራቶ ጣለሽ? አዎ። እና ራሴን አላውቅም። እግሬ ምናምን መቶኝ እዚህ ጋር ቢስማሩ ቆፍሮኝ አይከው ቆፍሮኝ እዚህ ጋር ምናምን ወድቄያለሁ። ከዛ ፖሊስ ምናምን ጠርቶ በሩ ተከፈተ። ሲከፈት እኔ እንደዛ ሆኛለሁ። ከዛ ይዞኝ ምናምን ፖሊሶች የፖሊስ መኪና ይዘው አይደል እንትኑ ላይ አስተኝተውኝ ከኋላ ያለው ላይ ይዞኝ ሲሄዱ ሲወጡ ዘመድ ምናምን ማነው ቤተሰቧ ምናምን ነገር ሲባል ቆሟል አሉ። እና ዘመዷ ማነው ቤተሰቧ ምናምን ሲባል እሱ ጓደኛዋ ነው ምናምን ሲሉ ጎረቤት ኧረ ሃይ ሰላምታ ነው ያለን አንተዋወቅም ምናምን አለኝ አሉ። እኔ አላስታውስም ምናምን ማለት ሞታለች ብሎ ነው ምናምን አለ። ከዛ በኋላ ሆስፒታል ቤተሰቦቼ እንደፈረደባቸው የእናቴ ቤተሰቦች መጡ።
እነሱ ቤት ወሰዱኝ። ታየው በቃ አንድ ግሉኮስ ጨረስኩ። ሄድኩኝ ወደዛ ደህና ሆንኩኝ። ራሴም ጋር ምናምን ተመቷል። ምት ነው ቅጥቅጥ ነው ምናምን ተባለ። ሄድኩኝ። ጎንደር አስጠላኝ መኖሩ ጭራሽ እና አዲስ አበባ በቃ ልመለስ አልኩ። አዲስ አበባ እፈራው ነበር ገባ። በልጅነቴ የወጣሁት እናቴ እንደዛው ነው የወጣችው። በቃ ማለት በአባቴም የተነሳ አዲስ አበባ መጥቻውን ማን ሰው ጋር እኖራለሁ ብዬ ነው የማስበው ምናምን። ምን አይነት ኑሮ ነው እኔ የምኖረው? አዲስ አበባ ሂጅ ብዬ እፈራው ነበር። አዲስ አበባ በቃ አዲስ አበባ ልሄድ ብዬ ይሄ ቃጤራ መኪና ውስጥ ሰው ምናምን አገናኘኝ ገባሁ። ጎንደር መኖር የነበረች ለምንድን ነው? እዛ ያተሻሉ እዛ የተሻለ አይሆን ነበር ወይስ ይሄ ትውስታው ስላለብሽ ነው? አይ ትውስታው ብቻ አይደለም። አንደኛ የልጁ ራሱ እዛ መኖር ማለት ነው በቃ አስጠላኝ። ሁለተኛ ማለት ነው አያቶቼም አክስቶቼም ነግሬያለሁ ከጂኦግራፊ ነው የሚኖሩት። ማንም ላይ ሸክም መሆን አልፈልግም። ከድሮም የመጣሁበት መንገድ እንደዛ አይደለም። ሲኖረኝ ያደርጋለሁ እንጂ ሰው እንዲያደርግልኝ አልፈልግም። በቃ እንደዚህ አይነት ባህሪ ያለኝ ሰው ፊት ባሉ ቀርብ ሰው እንትን ባሉ ደስ ይለኛል እና በቃ በጣም ነው እንትን የምለው። አስጠላኝ በቃ ገባ። በቃ እዛው አዲስ አበባ ሂጅ በቃ ምናምን አልኩኝ። የቃጤራ መኪና አገኘሁ። ስራው ነው ለምጄዋለሁ። ወይ ጭፈራ ቤቱንም ስራ ነው እሰራለሁ። ጉዛይቼ ምናምን እሺ አለ አገናኘኝ። ለአያቴ እንዳትነግራት አትልከኝም መንገድ ከጀመርኩ በኋላ እደውልላታለሁ ብዬ ነገርኳቸው። ማታ ከተነሳ በኋላ መስከረም ላይ መጣሁ ማለት ነው ወደ አዲስ አበባ። በቃ ግራ ገባኝ። ሰላም የቲክቶክ ጓደኞቼ፣ እንግዲህ ፍጹም አንቂ አንደበቶች ሚል ላይ ቪዲዮ ላይ ያቀረበችው ልጅ ሙሉን ቪዲዮውን አዳምጬዋለሁ። ከአዲስ አበባ እስከ ጎንደር የነበረ ታሪክ ነው። እጅግ በጣም የሚያሳዝን ታሪክ ነው። እስከ መጨረሻው አልቅሼ ነው የጨረስኩት። በቃ ፊልም የሚመስል ታሪክ ነው። ግን በዛ ውስጥ ብዙዎቻችሁ እናትየዋ ወደ ጥሩ ቦታ ሄዳለች፣ እናትየዋ ያቆርባለች በስተመጨረሻ በጣም ደስ ነው ያላችሁ። እኔ ግን እናትየዋ ራስ ወዳድ ነች። በቃ ራስ ወዳድ ነች። ለምን ልጇ ጥሩ መስመር እየሄደችላት እያለ ስራ እንዳሰራ ብላ ያን ሁላ መከራ አልፋ ያ ሁሉ ነገር አልፋ ድና እግዚአብሔር ይመስገን ብላ በተክርስቲያን እንድትመላለስ የባጃጅ ብር እየከፈለች እናቷን አስቀምጣ እሷም የራሷን ነገር ከፍታ እየሰራች ያ የደረሰባትን ነገር ጥሩ ነው እያልኳል። በቃ መጥፎ ነገር ደርሶባታል። እግዚአብሔር አባትየው በህይወት ካለ ትዳር የሚይዙ ከሆነ ትዳሩ እሳት ይልቀቀበት ነው ማለት እሳት ይልቀቀበት። አንዳንድ ጊዜ ብዙ ወንዶች ይግዳሉ፣ ግን የዚህ ደግሞ ለየት ያለ ነው። ለምን አስፈልገ ይሄ ሁላ ውሸት ሞቷል መባሉ ምን አስፈልገ? በጣም እውነትም የሰው ልጅ ክፉ ነው ብላለች እዛ ላይ። የሰው ልጅ ክፉ ነው ትክክል። እና የሱ ደግሞ ለየት ነው። ብዙ ወንዶች ብዙ ነገር ሰርቷል፣ ግን ይሄ ሁላ አልፈልግሽም ማለት እኮ ይቻላል። ይሄ ሁላ ሞተ ተብሎ ለመው እንዲወራ እነዛስ ሁለት ሰዎች መተው ያረዱትስ ምን ያህል ብር ቢከፈላቸው ነው? እንዴ ቆሻሻ ሰው እንደሆነ እኔ እንጃ። በቃ ብዙ ነገር ባልናገር ደስ ይለኛል። ግን እናትየዋ ግን ልጇ አደኩላ ራሷን አነቃውላ ራሷን ቻልኩላ ቀና ስትል ጥታ ገዳም መግባቱን አልወደድኩትም። ልጇ ቁም ነገር ከደረሰችላት በኋላ ገዳም መግባት ይቻላል። እቺ ዓለም አስጠላኝ ብላ ሄደች። እውነት ገዳም ውስጥ አሁን ቪዲዮ ካለ የልጇን ቪዲዮ ብትሰማው ደስተኛ ነች? እናት ደስተኛ ነች ወይስ ያጸርቃታል? ይሄን ማየት ልጅቷን በየሰው ቤት መንከራተት፣ ስራ ማጣት፣ በወንዶች መደፈር የሷ እጣ ፋንታ እንዲደርሳት አርጋ ነው ጥላት ሄደች። ወንድም የላት እህት የላት። ከነገና ደግሞ ጎንደር እዛው ብትሆን ጥሩ የእናቷ ቤተሰቦች ነበሩ። እስከ ጨራሹ አዲስ አበባ መጣች፣ ማንም የላት። እና እናትየዋ አንዳንዴ ራስ መውደድ ጥሩ ነው፣ ግን ከልክ በላይ ራስ መውደድ ደግሞ ጥሩ አይደለም። እቺ ልጅ ቁም ነገር ከደረሰችላት መቅረብ አትችልም። መቼም ካሳለፈችው ችግር አይበልጥም። እቺ ዓለምን ብታስጠላት በቃ ቤት ውስጥ ቁጭ ብላ ጧት ቤተክርስቲያኗን ሄደች ነው እናትየዋ ልጅቷ ማድረግ ያደረገችላት ነው። ጥሩ እኮ መስመር ይዛላት ነበር። ዛሬ ያለችበት ልጅቷ ምን ላይ ውስጥ ነው ያለችው? መቅረቧን እኔ አልደግፈውም።
የምደግፈው ልጅቷን ቁም ነገር አድርሳ የራሷን ነገር ይዛ የራሷን ነገር ችላ ስችል ብትቆርብ ነበር ጥሩ። መቁረብም እኮ ቤት ሆኖ መቁረብ ይቻላል፣ ግዴታ ገዳም ስለተከባ አይደለም። እኔ ይቅርታ አድርጉልኝና እናትየዋ ኃጢአተኛ ነች። በቃ ራሷን መርጣ ራሷን ወዳ ሄዳለች። በቃ አንቺም የራስሽ ጉዳይ፣ አንቺም ራስሽ ተታግለሽ ይሄን ዓለም እለፊው አይነት ነገር ነው። እኔ ይቅርታ አድርጉልኝ። እናትየዋ ያደረገችው በጣም ከባድ ስህተት ነው። መቁረብ ማንም ሰው ቢያድል ሁሉ ሰው ቢቀርብ ጥሩ ነው። ግን በዚህ አይነት መንገድ መቁረብ ራስን መውደድ ነው፣ ራስን ማስቀደም ነው። እቺ ዓለም እኮ ብዙ የምታስደስት አይደለችም ሁሉም ሰው ጋር እኮ። ግን መኖር እስካለብን ድረስ እንኖር ብለን ነው። እውነት ይሄ ቪዲዮ ሄዳ ገዳም ውስጥ ቢታይ እውነት እቺ ልጅ ትሰርቃለች? እና አንዳንድ ጊዜ የምናደርገውን ነገር እንወስን ማለት እንደ እናት እቺ ልጅ ቁም ነገር ደርሳላት ለራሷ የራሷን ነገር ከፍታ እየተሯሯጠች ጎበዝ ልጅ ነች። ደግሞ ልጅቷ ጥሩ መስመር እየሄደችላት ከእንደገና ወደ ቁልቁል ሄዳ ዛሬ ያለችበት ሁኔታ ያሳዝናልና 100 ብር ቻሌንጅ ይከፈትላት እያለ ነው። ብዙ ቢከፈትላት ደስተኛ ነኝ እና ጥሩ ደረጃ ላይ ብትደርስ ደስተኛ ነኝ። እና ራስን በጣም ከልብ በላይ መውደድ ጥሩ አይደለም። በጣም መውደድ ጥሩ አይደለም። በመጠኑ ራስ መውደድ ጥሩ ነው፣ ግን በመጠኑ ራስን አስቀድሞ ልጅን ያህል ነገር ትቶ ያውልሽ ብሎ ገዳም መግባት መቼም እኔ የጤነኝነት ምልክት ነው ብዬ አይደለም። ግን እኔ በቃ እናትየዋን ተቃዋሚ ነኝ ነው። እኔ ሀሳብ ነው። አመሰግናለሁ። የወገኖችን ለቅሶ ስሰማ ልቤ መነሳሳት ጀመረ ሲል የጀመረው ወንድማችን እፎይ በዘመዴ ቲቪ ላይ ተገኝቶ ያስተላለፈው መልእክት ለወጣቱ እጅግ ጠቃሚ መልእክትን አስተላልፏል። ክርስቶስ ሙሽራው አደረገኝ እንዳስተምርም አደረገኝ ሲልም ደምድሞታል። ሁላችንም ከእፎይ ብዙ ነገሮችን ልንማር እንችላለን። ዘመዴ ብዙ ጥያቄዎችን ጠይቆታል። አንተ ሙስሊም ነበርክ እንዴ? ሙስሊም ነው ይላሉ አብዛኞቹ የሚል ጥያቄ ቀረበለት። እፎይ ግን እኔ በፍጹም ሙስሊም አይደለሁም እንደውም ኃይለማርያም እባላለሁ ሲል መልስ ሰጠ። እፎይ እንዴት ነው ትሳደባለህ እንዴ? ብዙዎች ይሳደባል ይሉሃል የሚል ጥያቄም ተነሳለት። እሱም ታዲያ እኔ አልሳደብም መጽሐፉና የተጻፈውን የሚለውን ግን አነባለሁ የሚል መልስ ሰጠ። ምንም ባቀውም ከእፎይ ከትላንትና ኢንተርቪው ማለት ነው ዘመዴ ቲቪ ላይ ከነበረው በጣም ያስደሰተኝን ነገር ልንገራችሁ። በቂ ትምህርትም ሁላችን እንወስድበታለን ብዬ አስባለሁ። ለክርስትናው የቆረጠ ትውልድ፣ ለክርስትናው የቆረጠ ማንነት እፎይ ውስጥ ያለውን የክርስትናዊ ሐሳብ መንቀልቀልና የመንፈሳዊ አገልግሎቱን እድገት ተመለከታችሁ? ከምን እንደተወለደ የእፎይ ብቃት አያችሁ፣ ተመለከታችሁ? ደረቱን ነፋ አድርጎ ምንድነው ያለን ወንድማችን? እግዚአብሔር አምላክ ለዚህ አስነሳኝ፣ እግዚአብሔር አምላክ ለዚህ ላከኝ እያለ የተናገራቸው ንግግሮች ሰምታችኋል። አያችሁ አይደል? ሰው እንደ ሐዋርያው ቅዱስ ጳውሎስ ራሱን ለክርስቶስ አሳልፎ ከሰጠ ደረቱን ነፋ አድርጎ ከእግዚአብሔር እንደተላኩ እወቁ ማለቱ እንግዲህ በወንድማችን በደንብ የተረዳ መሆኑን ተመልክተናል ማለት ነው። ሁላችንም ስለ ሃይማኖታችን መቁረጥ መወሰን መቻል አለብን። ዝም ብሎ የተልኮፈኮፈ ትውልድን እየተመለከትን ነው በየሁኔታው ማለት ነው። አንዳንዴ ቆም ልናኔ ነብር ዥንጉርጉርነቱን ሳይቀይር ኢትዮጵያዊ ግን መልኩን እየቀየረ ነው ብዬ አስባለሁ። ለችግርና ለመከራዎቻችን ቦታ የለንም። ለነዛ ነገሮች ስሜት አልባ ሆነናል። ምን ላድርግ ታዲያ የሚል በጣም ቸልተኝነት የተሞላው ዝንጉነት በሁላችን ዘንድ ይታያል። ምንም ማድረግ መቻልን መማርስ ከተባለ ሰው ከእፎይ መማር አለበት። ምንም ከሌለበት ቦታ ላይ በድንገት በወገኖቹ እልቂትና ስደት ሞራል ተነስቶ ዛሬ ምን ያክል መንፈሳዊ አገልግሎትን እየፈጸመ እንዳለ ተመልክታችኋል። የጠላትን ሰፈር ምን ያህል እየረበሸ እያሸበረ እንዲሁ ደግሞ እውነተኞቹን ተረጂዎች ደግሞ ወደ ብርሃኑ እያመላለሰ መሆኑን ታያላችሁ። ለክርስትናችን እንቁረጥ። ቤተክርስቲያንና ሃይማኖታችን በህይወታችን 3ኛና 4ኛ 5ኛ ጉዳዮቻችን አይደሉም። ከዘፈን ከዳንኪራ ከጭፈራ ከቅሪላ ምናምን በኋላ አይመጣም። ያ ሃይማኖት ቁጥር 1 ከኛም በፊት ቀድማ የምትጠራ ማንነታችን ናት። መማርን ከእፎይ እንማራት።
ለወገን መሞትን ለክርስቶስ እንደዚህ አገልጋይ መሆንን ለኛ ለክርስቲያኖች እፎይ አስተምሮናል። እፎይን እናመሰግናለን። ቸሩ እግዚአብሔር የአገልግሎት ዘመኑን ይባርክልን። ፕሮቴስታንቶች ተበጣጥሰን ተበጣጥቀን አለቀን እያሉ ይገኛሉ። በሐሰተኛ ፓስተሩ በሐሰተኛ ነቢያቶቹ እየተበጣጠሱም ይገኛሉ። ተበጣጥሰን እንደ አሜባትል ማለት ነው። ተበጣጥሰን በዘላለም ድህነት ጉዳይ ላይ የምናስተምረው የተለየ ነው። እንደዚሁም ደግሞ ሰው ደህንነቱን ያጣል አያጣም ብሎ በሚለው ላይ የምናስተምረው የተለያየ ነው። ኢትዮጵያ ውስጥ ፕሮቴስታንቲዝም በጣም እየሞተ ያለበት ሰዓት ነው ያለው ብዬ ነው የማስበው። ፕሮቴስታንቲዝም በዚህ በአንዱ መጽሐፍት ላይ ብቻ ማለት በዚህ በአንዱ በእግዚአብሔር ቃል በመጽሐፍ ቅዱስ ላይ ብቻ በእኛ በወንጌል አማኞች ውስጥ እንኳን ስንት አይነት አመለካከት ያላቸው ሰዎች እንዳሉ ልነግራችሁ አልችልም። በእያንዳንዱ ትምህርት ዙሪያ አንዱ ሌላ ይላል፣ ሌላኛው ሌላ ይላል፣ ሌላኛው ሌላ ይላል፣ ሌላኛው ሌላ ይላል። ከአንዱ መንፈስ ጠጥተናል ብሎ ይላል። ይሄው ሰውዬ ግን የጠጣው ከሌላ መንፈስ እንደሆነ ያመላክታል። ምክንያቱም ሲያወራ ከመንፈስ ቅዱስ ከአንዱ መንፈስ ጠጥተናል፣ አንዱን ጌታ ተቀብለናል፣ አንዱን መጽሐፍ ቅዱስን አምነናል ብለን የምንል ሰዎች ተበጣጥሰን እንደ አሜባትል ማለት ነው። ተበጣጥሰን በዘላለም ድህነት ጉዳይ ላይ የምናስተምረው የተለየ ነው። እንደዚሁም ደግሞ ሰው ደህንነቱን ያጣል አያጣም ብሎ በሚለው ላይ የምናስተምረው የተለያየ ነው። 3 ግሩፕ ሆኖ ምናምን ነገር ተብሎ ይባላል። እርግጠኛ ሆነው እንዳይናገሩ በ3 እና በ4 አይነት መላምት ሉተር እንደዚህ ብሎ ነበር የሚያምነው የነበረው ብሎ የሉተሮች ደግሞ ለብቻ ይቆማሉ። ካልቪን ደግሞ እንደዚህ ነው ብሎ የሚለው ይላል። ደግሞ አርሜኒስቶች ደግሞ የሚባሉት ደግሞ አሉ። ሴንሴሽኒስት ነው ምናምን ነገር ደግሞ የሚባሉ አሉ ብለው በጠቅጠቃ በቃ ይሄን የአውሮፓ ፍልስፍና አምጥተው ይቅርታ አድርጉልኝ ከጥቂቱ በስተቀር ዲስኩር ወሬ ኢየሱስ ለጥቂት ነው የሞተው የሚለው እኔ የሰይጣን ትምህርት ነው ብያለሁ ከመጀመሪያው። በጣም አሁን ስቲል እኔ አቋሜ ስትሮንግ ነው በዛ ላይ የሰይጣን ትምህርት ነው የምለው እንጂ ኢየሱስ ለጥቂት ነው የሚሞተው የዱርዬ ትምህርት ነው። እኔ አሁን ከዚህ ትምህርት ማይሻል ትምህርት ምድር ላይ የለም። በነገራችን ላይ አሁን አልቀበልም። ይሄንን እኔ አሁን የዳቦ ስም አውጥቼ ባንቀልባ ዝርዬ ምናምን ጥጦ ላጎርሰው አልችልም ይሄን ትምህርት በቃ አለበለዚያ ምን እሰራለሁ? ለካዲያ ሄጄ ኦርቶዶክስ ላይ ደግሞ ሄጄ እናንተ እንትን ምናምን ብዬ አፌን ከፍታለሁ እንዴ? ካዲያ ይሄንን እዚህ ሳልቃወም ማለት ነው። ቱ ቢ ኦነስት አንድ ናችሁ ወይ የሚለው ነገር ጋር ስንመጣ እውነት ለመናገር አንድ አይደለም። ኢቭን ከሁሉም ጋር ማለት ነው እንደምትራ ከሁሉም ጋር አንድ አይደለም። እኛ ጴንጤ ነን መቻል እኛ ክርስቲያኖች ነን ያለው ማወቅ ያለብን የአይ መለየት ያስፈልጋል። ለካ ባለማወቅ ከብዙዎች ጋር ተጨፍልቀን ነው ያለነውና በጣም ነው የሚያሳዝነው። ገንዘብ በአካውንት ሳታስገቡ የእግዚአብሔር ሰው ጸልይልኝ የምትሉ ሰዎች ማለት ነው ከዚህ በኋላ እንዳትደውሉ። ምክንያቱም ለእኔ ገንዘብ በአካውንት ላይ ካስገባችሁ በኋላ ነው የምጸልይላችሁ። እግዚአብሔር አሁን አንተን በቃ እኮ የኔ በእነሱ እኮ ቅዱሳን ተብለህ ነው የምትጠራ። እኔ እኮ እርስ በርስ ሲገናኙ ማለት ነው በቅዱሳን ምልጃ፣ በቅዱሳን ጸሎት፣ ቅዱሳን ባደረጉት ነገር ሁሉ መጽሐፍ ቅዱስ ላይ የተጻፉትን ቅዱሳኖች ወይንም ደግሞ ሐዋርያት ላይ እሱን አምነህ ሳትቀበል እርስ በርስ እኮ ጴንጤ ስትገናኝ ቅዱሳን ስትባባሉ እኔ ሳቄ እንደሚመጣ ታውቃላችሁ። በጣም አውቃቸው ብዙ ጓደኞች አሉኝና ፍሬንዶች አሉ ጴንጤዎች ቅዱሳን ይባባላሉ። አይ ቅዱሳን እኔ እንደውም ይሄ ቅዱስ የተባለ ስም ያላችሁ ሰዎች ወይ ምግባራችሁን ምሰዱ፣ አለበዚያ ይሄን ስማችሁን አንሱ። ከምሬ ነው። በጣም አሳፋሪዎች ናችሁ። ይሄ ዱቄታም ይሄ አሁን ከወላይታ ድሮ ማለት ነው። እኔ እዛ ኢትዮጵያ በነበርኩ ሰዓት ቅቤ ነው እያለ ሙዝ ምናምን አብኩቶ ይሄ በሰበሰ ሙዝ አብኩቶ አምጥቶ አዲስ አበባ ውስጥ ሲያጭበረብር የነበረ ሌባ ነው። ይሄ አውቶቢስ ተራ፣ ጎጃም በረንዳ፣ ወደ መሳለሚያ ምናምን እንዲህ ያዞረ መንደር ለመንደር የሚሸጥ የነበረ ሌባ የነበረ ሰው ነው። ዛሬ ያ ሲባነንበት መጥተው አሁን እዚህ ጋር ኢየሱስ ልትጫወት መጣ። አንተም ቅዱስ ነኝ አይነት ነብይ ነኝ እጸልይልሻለሁ ጸልዩልኝ የምትይ እስቲ መጀመሪያ ለራስህ ጸልይ። አንተ ዱቄታ ምን እንደምትመስል አይተሃል? እስቲ የአንድ ብር ቫዝሊ ገዝተህ ተቀባው። የኔ እኮ ለዚህ የሚሰጥ እኮ ይኖራል እኮ መቼም እናንተ በመስጠት ያው አትታሙ ማለት ጴንጥሻ
አይ ጴንጥዬ ማንም ወንበዴና ዱርዬ ነው በቃ እየተነሳ የሚያጭበረብራቸው በጣም እኮ የሚገርሙ ሰዎች ናቸው። አሁን አንተ ቢሰጥ የብሩን ኖት ታውቀዋለህ? ግን የ100 ብሩን የ50 ብሩን የ200 ይሄ ምናምን አሁን ኢትዮጵያ ውስጥ ያሉትን የብር ኖቶች ግን ታውቃቸዋለህ? ምን ይመስላል? በእናትህ አሁን ክፉ ነገር ሊያናገረኝ ነው። ከምሬ ነው። እንደው አንተ ሰውዬ አረተው እኔ በጣም ነው የሚያስቁኝ። እውነቴን ነው። ለዚህ ፕሮፊትዬ፣ ነብይዬ፣ ፓስተርዬ ምናምንዬ ሲሉ ነው እኔ ሳቄ የሚመጣው እኮ እግዚአብሔር። ግን ማን ነው ይሄ ምናምን ይሄን የማረግ ስም የሚሰጣችሁ? ከየት ታውቁታላችሁ? ትርጉሙን ግን ማን ነው የሚሰጣችሁ? እያነሳ ያውም በዚህ ዘመን ነብይ። ካን ዩ ኢማጂን ዩ ጋይስ? ኢትዮጵያዊ ምን ሆነሃል ግን? ተኝተሃል እንዴ? ዩ ጋይስ ዌክ አፕ። ነብይ የሚባል የለም በዚህ ዘመን። አትጨበርበሩ። ቀበሬ ነው። ገንዘብን የሚያውል ኪስህን የሚያውል በኢየሱስ ስም እየመጣ የሚያጭበረብር ወንበዴ ዱርዬ ብቻ እንጂ ነብይ የሚባል ጸልይልሃለሁ የሚል ምናምን ለራስህ ጸልይ በለው። ጸልይልሃለሁ ሲል ለራስህ ጸልይ በለው። ከምሬ ነው። እኛ የሚጸልዩ ብዙ ምናቃቸው አሉ። ከምሬ ነው። ከኛ ከኃጢአተኞች አልፎ ይሄ ደረቱንና ምናምን በስኪኒ ሱሪ ምናምን ደረቱን አሳብጦ ማታ ማታ ይሄ በየጃምቦ ቤት በየምናምን በየናይት ክለብ የሚጋፋውን ጠዋት እኔ ገርመኛ ቸርች አግኝታችሁ ጸልይልኝ ስትሉ እኔ በጣም እኮ ነው ማፍረው እግዚአብሔር። አረ ወገን፣ አረ ንቁ። እኔ ለእናንተ አዌርነስ ነው። ዩ ጋይዝ እዛ ሰፈር አትበላ። ከምሬ ነው። እኔ ኦርቶዶክሳዊ ነኝ። አሁን እዚህ ጋር አንድ ካህን መጥቶ እንዲህ ጸልይ በቃ ልጸልይልህ ምናምን ብሎ ብር ምናምን ዋት የትኛው አስተምሮ ነው ያስተማረ ብዬ ጎሮሮውን ይዤ ወደምወስደው ቦታ ወስደዋለሁ። ከምሬ ነው። የሚልም የለም እንጂ በዚህ አይነት በቤተክርስቲያን አስተምሮ የተማሩም ያስተማሩም አባቶች የሉንም። እኛ እግዚአብሔር በነፃ የሰጣችሁ በነፃ አገልግሉ ነው የሚለው። አንተ ሌባ፣ አንተ ዱርዬ ገንዘብ በአካውንት ትላለህ። ስንት ነው አካውንት? ስንት ልልቀቅብህ? ከምሬ ነው። እና አሁን ይኸው ስንት ልለቅብህ ነበር ግን በኋላ ይኸው ሰክረ ደግሞ ማን አንተን ያነሳል? ከምሬን ልልክልህ ነበር በአካውንት። አንሰካራም ዱርዬ ሂዳ ሀገር ገብተህ እናትህ ይሄን ቂቤን ጠፍጥፍ። ቂቤ ነው እያልክ አይደል? ሙዝ ቂቤ ብለህ የምታጭበረብር ሌባ አውቃለሁ እኮ። እባካችሁ ዓለም ከማይድኑበት ሃይማኖት ወደ ቀጥተኛዋ ዓለም ወደሚድንበት ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀላቀሉ። ደግሞ ይህ የኛ መልእክት ነው። ወንድሞቻችንን እናመሰግናለን። ሌላኛው ቅዱስ ፓትርያርኩን ሳይቀር በመናገር የምናውቀው መምህር ዘሪሁን አሁን ደግሞ በመጽሐፍ ቅዱስ ላይ የሚያስተላልፋቸው መልእክቶች እጅግ አስቸጋሪ የሆኑ መጥተዋል። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 21 ላይ ያለውን ጥቅስ ያለውዱ በመተርጎም ብዙዎች እንዲደናገሩ አድርጓል። እስኪ እውነታው ምንድነው? ጥቅሱ ምን ይላል? የጥንት አባቶች ምን አሉ? የሚለውን እንከታተል። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 21 ላይ የጌታን ጽዋና የአጋንንትን ጽዋ በአንድ ላይ ለምን ትጠጣላችሁ? ጠረጴዛ የሚበለው ወንበር የሚበለው ምን የሚበለው ታቦትን ግን አይደለም። እዚህ ጋር የአጋንንትን ጽዋና የጌታን ጽዋ የጌታን ማዕድና የአጋንንትን ማዕድ አትቀላቅሉ የሚለው የጽዋ ማህበርንና የአጋንንትን የጽዋ ማህበር ነው። ከጽዋ ማህበር ጋር ወይም ከአጋፔ ጋር በጋራ ከመብላት ጋር የተያዘ የምግብ ስርዓት እንጂ ስለ ስጋው ደግሞ ስለ ታቦቱ የሚያወራ አይደለም። ስለ ሰንበት ቤት ነው የሚያወራ። እንደሰማችሁት እንግዲህ የጌታ ማዕድ የተባለው ቅዱስ ቁርባን አይደለም፣ ይልቁንም ደግሞ አጋፔ ወይም ደግሞ ሰንበቴ ነው። ሊቀ ጠበብት ዶክተር ዘሪሁን ሙላት በዚህ ጉዳይ ላይ ዲያቆን ሄኖክ ኃይሌ ከዚህ በፊት የሰራው ቪዲዮ አለ። እጅግ በጣም የሚገርም ትምህርት ስለ ታቦት ሰጥቷል። እሱን ቀጥሎ አሰማችኋለሁ። ከዛ በፊት እናንተ እንደተለመደው አካውንቱን ፎሎ፣ ቪዲዮውን ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት ላይ ክብሬት እንድታደርጉ በእግዚአብሔር ስም እጋብዛችኋለሁ። እንደተለመደው 3 ሰከንድ ስጣችሁና ከዛ ደግሞ ቀጥሎ የዲያቆን ሄኖክ ኃይሌን ስለ ታቦትና ስለ ጌታ ማዕድ የተናገረውን በደንብ አድርጌ አስደምጣችኋለሁ ማለት ነው። 3 ሰከንድ ስጣችሁ። አመሰግናለሁኝ። አካውንት ስለተዳከም የሚጠብቅባችሁ አጋቸው ቤት ተስፋ አደርጋለሁኝ። አሁን ቀጥታ የማሰማችሁ ዲያቆን ሄኖክ ኃይሌ በዚህ ጉዳይ ላይ የሰጠው ማብራሪያ ነው። ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። እስከ መጨረሻው ልታተሉ በእግዚአብሔር ስም ጋብዛችኋለሁኝ። መልካም ቆይታ ይሁንላችሁ። ስጋው ደግሞ የምንቀበልበት የምናቀርብበት የምንፈትትበት ስርዓተ ቅዳሴ መንበሩ እና ታቦቱ በአጠቃላይ አገልግሎቱ የሚፈጸምበት ቦታ የጌታ ማዕድ ተብሎ ይጠራል፣ ወይም ቴብል ኦፍ ዘ ሎርድ ተብሎ ይጠራል። በግሪኩ
ጠረጴዛ ትራፔዛ የሚለው ወርድ ማለት ነው። ጠረጴዛ ማለት ነው። በዲበዛቲ ጠረጴዛ በዚህች ጠረጴዛ ላይ ይላል ቄሱ በቅዳሴ ላይ በዲበዙንቱ ታቦት መንፈሳዊ በዚህ መንፈሳዊ ታቦት ላይ ባኖር ነው በዚህ ህብስትና በዚህ ጽዋ ላይ ፊትህን ግለጥ ይላል። ስለዚህ የጌታ ማዕድ የጌታ ጠረጴዛ ተብሎ የሚጠራው ምስጢረ ቁርባን ነው። የክርስቶስን ስጋና ደም ለምእመናንን አንድ ለማድረግ እንደ ምሳሌ አድርጎ ተጠቅሞበታል። ከዛ ለጣዖት ከሚሰዋ ነገር ጋርም ያነጻጽረዋል። የአጋንንትን ጽዋ ልትጠጡ የጌታንም ጽዋ ልትጠጡ ከአጋንንትም ጽዋ ልትካፈሉ ከጌታም ማዕድ ልትካፈሉ ትችላላችሁን? አትችሉም ብሎ ይናገራል። ለጣዖት የተሰዋውን የአጋንንት ጽዋና የአጋንንት ማዕድ አለው። በቤተ መቅደስ የሚደረገውን ደግሞ ክርስቲያኖች የሚቀበሉትን እንጀራ ወይም የክርስቶስን ስጋና ደም የጌታ ማዕድ ብሎ ጠራው። የጌታ ማዕድና የጌታ ጽዋ ብሎ ጠራው። ዛሬ በቤተ ክርስቲያናችን የሚደረገው እንግዲህ ምስጢረ ቁርባን የጌታ ማዕድ ነው። ይሄ ግለሰብ የአንዲትን ቅድስት ቤተ ክርስቲያን ፓትርያርክ በሴት አንቀጽ እየጠራ ሲያዋርድ ሲሳደብ የነበረ ግለሰብ ነው። ነገር ግን ቤተ ክርስቲያን እርምጃ አልወሰደችበትም። አሁን ቤተ ክርስቲያን ደመወዝ ትከፍለዋለች። ሰውየው ለስሙ ዶክተር ነው። እኔ መላጣ ሰው ሁሉ የሚያውቅ ይመስለኝ ነበረ። ስቀልዳችሁ ነው። በጣም ደደቦች ናቸው መላጣዎችም። አሁን ያለው የቤተ ክህነት ስብስብ ከሲኖዶሱ ጀምሮ እስከታች ያለው መዋቅር የባለጌዎች፣ የአመንዝራዎች፣ የሌቦች፣ የሙሰኞች የሲሞናውያን ስብስብ ነው እያልኳችሁ ነው። ይሄ አንደኛ ቆሮንቶስ ምዕራፍ 10 ቁጥር ከ20 እስከ 23 እያብራራ ይመስለኛል። ለዚህ ሰውዬ ጥቂት የሶስት አበው ሊቃውንቶችን ኮሜንታሪን ላጋራችሁ። ነገር ግን አካውንት ስለተመታ ኮፒ ሊንክ፣ ሼር፣ ሪፖርት በማድረግ ትብብረውን ያሳዩ። መልካም። ይሄን የመጽሐፍ ቅዱስ ክፍል መሰረት በማድረግ የቤተ ክርስቲያን አባቶች ማለትም በአንደኛ ቆሮንቶስ ምዕራፍ 10 ከቁጥር 20 እስከ 23 ያለውን የመጽሐፍ ቅዱስ ክፍል ያለውን ኮሜንታሪ አጋራችኋለሁ። በቅድሚያ ግን የሰውየውን ሰብዕና የተገነባበትን ግለሰቡ መድረክ ላይ ቆሞ እንዴት እንደሚያወራጨው አይተናል። አይደለም ሊቀ ማን ነው የሚባለው በሞት ስም መቼም ለላም ቀንዱ አይከብዳትም አይነት ነገር ነው። እኔ ግን የምለው ከዚህ ሀገር ዶክተሬት የሚባለው ፋይዳ የለውም፣ የክብር ሆኖ ቀረ ማለት ነው። በጣም ያሳዝናል። ሰውየው የወረደ ሰብዕና ያለው በስነ ምግባር የዘቀጠ ግለሰብ እንደሆነ እናውቃለን። የአንዲት ቅድስት ቤተክርስቲያንን ቅዱስ ፓትርያርክ አንቺ እያለ በሴት አንቀጽ እየጠራ ሲያንጓጥጥ ሲያዋርድ እንደነበር ግልጽ ነው። ነገር ግን በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 20 መነሻ በማድረግ አባቶች ይህን መልእክት ከትበውልን አልፈዋል። ቅዱስ ዮሐንስ አፈወርቅ እንዲህ ይለናል፣ why then do I say these things? ታዲያ ይሄን ለምን እላለሁ? Because the things which the Gentiles sacrifice, they sacrifice to demons and not to God. አሕዛብ የሚሰዉት መስዋዕት ለአጋንንት እንጂ ለእግዚአብሔር ስላልሆነ ነው። ሞር ከስጋ መለኮትና ደመ መለኮት ጋራ ነው አያይዞ እየተረጎመው ያለ። If then you eat of the idol sacrifices, you have fellowship with demons. እንግዲህ ከጣዖት መስዋዕት ከበላችሁ ከአጋንንት ጋር ህብረት አላችሁ ማለት ነው። የመስዋዕቱ ጉዳይ ነው እያወራ ያለው እንጂ እዚህ ጋር ስለ ሰንበቴ ዳቦ ጠላ አይደለም። For it is not the nature of the meat but is altered to which it is offered, and the spirit of the sacrifice that makes it defiled. ምክንያቱም ነገሩን የረከሰ የሚያደርገው የስጋው ተፈጥሮ ሳይሆን የሚሰዋበት መሰዊያና የመስዋዕቱ መንፈስ ነው። መንፈስ ነው። አሁን እያወራ ያለው ስለ መንፈስ ነው አይደለም፣ መስዋዕቱን ስለሚቀበለው መንፈስ ነው። ይሄ መንፈስ የአምልኮ መንፈስ ነው። ለመንፈስ የሚቀርብ መስዋዕት ነው አለና you can't drink the cup of the Lord and the cup of demons. የጌታ ጽዋና የአጋንንት ጽዋ ልትጠጡ አትችሉም።
የጌታ ጽዋ የሚባለው ታዲያ የሰንበቴ ጽዋ ነው? ጠላ ነው? ቦርዴ ነው? አረቄ ነው? አይደለም፣ ደመ መለኮት ነው። He did not say, you ought not that you can't, meaning it is impossible for light to have communion with darkness. እርሱ አይገባችሁም አላለም፣ ነገር ግን አትችሉም ነው ያለው። ትርጉሙም ብርሃን ከጨለማ ጋር ህብረት ሊኖረው አይችልም ማለት ነው ያለው። ስለ ብርሃን ነው እያወራ ያለ፣ ስለ ሰንበቴ አይደለም። ሁለተኛ የቅዱስ ቄርሎስን ሐሳብም ላጋራችሁ። by partaking of the holy table we become one body and one blood with Christ. ከቅዱስ ማዕድ አስባችሁታል? ከቅዱስ ማዕድ ነው ያለ። በመካፈል ከክርስቶስ ጋር አንድ አካልና አንድ ደም እንሆናለን። ልድገምላችሁ። by partaking of the holy table we become one body and one blood with Christ. ከቅዱስ ማዕድ በመካፈል ከክርስቶስ ጋር አንድ አካል አንድ ደም እንሆናለን። Therefore to approach the table of demons after such high honor is an insult to the divine mystery. ስለዚህ እንዲህ ካለው ታላቅ ክብር በኋላ ወደ አጋንንት ማዕድ መቅረብ መለኮታዊውን ምስጢር መስደብ ነው ይላል። ይሄ ባለጌ መምህራችሁ እየተሳደበ ያለውን መለኮታዊ ምስጢርን ነው። ስጋ መለኮትንና ደመ መለኮትን ነው እያራከሰ ያለው ይሄ ውኒጣም ሰባኪ። ስለዚህ እንዲህ ካለው ታላቅ ክብር በኋላ አለ ወደ አጋንንት ማዕድ መቅረብ መለኮታዊውን ምስጢር መስደብ ነው ይለናል። one count splits the devotion which is the life giving cup and the cup of spiritual death and deception. ማንም ሰው ልቡን በህይወት ሰጪው ጽዋና በታላቁ መንፈሳዊ ሞትና ማታለያ ጽዋ መካከል ሊከፍል አይችልም ማለት ነው። ይሄው የሚያነጻጽረው ከክርስቶስ ጽዋ ጋር ነው። የቅዱስ አውግስቲኖስ ሐሳብን ሳካፍላችሁ ደግሞ the apostle does not mean that the food itself it is unclean but thus a fellowship involved in pagan worship separates a soul from Christ. ሐዋርያው ምግቡን በራሱ ርኩስ ነው ማለቱ አይደለም፣ ነገር ግን በአሕዛብ አምልኮ ውስጥ ያለው ህብረት ነፍስን ከክርስቶስ እንደሚለያት ይለናል። ስለዚህ ይላል the church is the chaste bride of Christ. ቤተክርስቲያን የክርስቶስ ንጽሕት ሙሽራ ናት። a faithful bride can't share life with estrangers and a Christian can't participate in the cup of Christ and the cup of devils without committing spiritual adultery. ታማኝ ሙሽራ ፍቅሯን ለባዕድ እንደማታካፍል ሁሉ ክርስቲያንም በክርስቶስ ጽዋና በአጋንንት ጽዋ ላይ በአንድነት ሊካፈል አይችልም፣ መንፈሳዊ ዝሙትን ሳይፈጽም እያለ ይቀጥላል። ስለዚህ ቀጣይ ማብራሪያ የምትፈልጉ ካላችሁ በክፍል 2 እንቀጥለዋለን። የአንደኛ ቆሮንቶስ ምዕራፍ 10 ከቁጥር 20 ያለ የመጽሐፍ ቅዱስ ክፍል አባቶች አብራሩበት። ደመ መለኮትንና ስጋ መለኮትን መሰረት በማድረግ ነው ያብራሩት እንጂ ተራ የሰንበቴ ጠላ ዳቦ ፍርፋሪ አይደለም ለማለት ያህል ነው። ኮፒ ሊንክ ሼር። ወንድሞቻችንን እናመሰግናለን። ቃለ ሕይወት ያሰማልን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።